Aşk kendi seçer, sen bilemezsin. Yapar tahtını, bahtını yenemezsin. Su akar yolunda, önüne geçemezsin. Uzundur aşka çıkan yollar, ya gerçek olsa şu masallar. Taksan da başına halini, yap kaderi cilveni. Uzundur aşka çıkan yollar, ya gerçek olsa şu masallar. Taksan da başına halini, yap kaderi cilveni. ውዱ ቦራ አዳን አባረርካት አይደል? ይህንን ጥያቄ መስማት ሰልችቶኛል። ግን አባዬ እንዴት ልታውቅ ቻልክ? ይኸውልህ ቦራ፣ እንዴትም ማወቅ እንዴትም አያስፈልግም። ጥያቄ መልስልኝ። አባረርካት? አባረራት አላባረራት የፈለገውን ማድረግ ይችላል። እባክሽ ቤልማ ውዴ ዝም በይ። አሁን እኔ ቦራ ነው የጠየቁት፣ እሱ ጥያቄን ይመልስልኝ። ይኸውልህ አቶ ዛፈር፣ ቦራ ድርጅቱ ውስጥ የፈለገውን ሰው መቅጠርም ሆነ ማባረር ይችላል። ትክክል ብላለች አባዬ። አዎ አዳን ከሥራ አባረሪያታለሁ። እሺ ለምን አባረርካት? ቆይ ማብራራት አለብኝ እንዴ? በእርግጥ እሱ አያስፈልግም፣ ግን ነገሩን ለማወቅ ፈልጌ ነው። እንደዚህ አይነት ነገር የተፈጠረው ስራዋን አበላሽታ ነው? መጥፎ ባህሪ ነበራት? ለምንድን ነው ያባረርካት? ዛፈር ማውራት አልፈልግም። ለምንድን ነው የምታስጨንቀው? ቤልማ ውዴ እባክሽ ጣልቃ አትግቢ። ቦራ ነው የጠየቁት። ጣልቃ እየገባሽ ባታቋርጭና ቢመልስልኝ። አታቆርጪ ማለት ምን ማለት ነው? እውነት በጣም አዝናለሁ ዛፈር። ውሳኔ ውስጥ ጣልቃ መግባት እንድታቆሙ ሺህ ጊዜ ነግሬያችኋለሁ። ስራዬም የግል ሕይወቴም ውስጥ አትግቡ። በቃ አዳን አባረሪያታለሁ። አዎ ልክ ሆንኩም አልሆንኩም የመጨረሻ ውሳኔ ነው። በጣም አመሰግናለሁ። እርቦኝ ልበላ ነበር ግን በጥያቄያችሁ ጠግቤያለሁኝ። በጣም አመሰግናለሁ። አጠገባችሁኝ። መልካም ማዕድ። ሰማኸው አይደል? እራት ሊበላ ፈልጎ ነበር የመጣው፣ ግን አንተ በጥያቄ ሆዱን ሞላኸው። በጣም ታሳፍራለህ። ቤልማ ውዴ፣ ይህን እያደረግሽ ያለሽው የቦራን ውሳኔ ልታከብሪ ሳይሆን ከመጀመሪያውኑ አዳን ስለምታያትና ለመገላገል ስለፈለግሽ ነው። ግን ማወቅ ያለብሽ ቦራም ሁኔታሽን የሚረዳው እንደዛ ነው። እና አሁን እኔ ልጁን የግል ሕይወት ውሳኔ ውስጥ ጣልቃ እየገባ ዝም ብሎ የሚበጠብጥ መጥፎ አባት እንደሆንኩኝ ለማስመሰል ትሞክሪያለሽ። በጣም ጥሩ ነው ያደረግሽ። መልካም ማዕድ። መልካም ማዕድ። አዳ፣ ሰሊን፣ ኑ እንጂ ሴቶች። ያስሚን የት ነች? አይ ቡርሳ እያለን የሰፈራችንን እነ ባህትን ታስታውሳታለህ? መርማሪዋ እነ ባህት። አዎ ልጇ ዩኒቨርሲቲ በትልቅ ውጤት ስለገባች በደስታ ትንሽዬ ዝግጅት ደግሳለች። ተጠርተን ማናችንም ባንሄድ በጣም ይደብራል። እና እኔ ደግሞ አዳም ብቻዋን መቶ አልፈለግኩም። ስለዚህ ያስሚን እንድትሄድ ላኳት። ጥሩን ያደረግሽው። በጣም አንድ ልውሰድ። ዛሬ በጣም ብዙ ነው የበላሁ። ሩዝ ጋር እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁኝ። ልክ ራት ልንበላ ስንል ነው የመጣ። አማች ተወዳለች ማለት ነው። ውይቴ በህይወት ብትኖር ኖሮ ትወደው ነበር። እኔም እንደምወዳት እርግጠኛ ነኝ። ነፍሷን በገነት ያኑረው። አሜን አሜን። እሱ ጋር አትቁም፣ ግባ። ቆይ ነጠላ ጫማ ልስጥህ። እንካ ልጅ አድርገው። እሺ፣ በጣም ነው የማመሰግነው። አዎ እዚህ ጋር አድርገው። አዳ፣ እዚህ ደግሞ ምን ትሰራለህ? ድርጅቱ ውስጥ በተፈጠረው ነገር ነው። ድርጅቱ ውስጥ ምን ተፈጠረ? እራት ለመብላት ነው የመጣኸው? ግን ነፃ ምግብ ብሎ ነገር የለም። ሙዝ ሳይያዝ ጦጣም ማግኘት አይቻልም። ና ወጥ ቤት ውስጥ አግዘኝና ከኔ ጋር ና። አሁን ይሆናል ታያላችሁ። ፈጣሪ ትዕግስቱን ስጠኝ። ስማኝ፣ አክስቴና አጎቴ ስራዬን መልቀቄን አያውቁም። ግን ለቀሽ አይደለም ተባረሽ ነው። ሩዝ ጋር ከዚህ በላይ ልትረብሸኝ የምትችል አይመስለኝም። ነገር ግን አንተ ሁሌ ነገሩን ይበልጥ ታባብሰዋለህ። ሁልጊዜ አስበዋለሁ። ቆይ ምን እያልሽ ነው? ይሄ ምን አይነት ንግግር ነው? ማለቴ እንደዚህ አይነት ንግግር የሚመጥንሽ ሴት አይደለሽም። ይኸውልህ ቀን እየቆጠርን ነው ታውቃለህ አይደል? የፍቻችን ቀን እስኪደርስ ድረስ እየቆጠርን ነው። አሁን ሂድና ቁጭ ብለህ ምግብህን በነፃ በልተህ ከዛ ሂድ። እሺ? ከፈለግሽ እንድትመለሺ አደርጋለሁ። እውነትህን ነው። ግን ለምን ብለህ ነው ለእኔ እንደዛ የምታደርግልኝ? እባክህ
እንደውም ሳስበው ነገሩን እንዴት ልታደርገው እንደምትችል ማወቅ ነው የምፈልገው። በአንቺና በቦራ መሃል ምንም ነገር የለም፣ ከዚህ በኋላም አይኖርም። ለነገሩ እኔ በዚህ ጉዳይ አያገባኝም። የሚሆነው ነገር እንዳለ በሚስጥር ነው። እና የቅርብ ጓደኛ ቱክቼ ስለዚህ ጉዳይ ምን ትላለች? እኔን በጭራሽ ማወቅ አትችልም። አትችልም አይደል? እንዴት እንደሆነ አላውቅም፣ ግን ሁሉም ነገር በቅርቡ ገሃድ ይወጣል። ለማንኛውም እኔን ለማገዝ በጣም ከፈለግክ አይቀር አንድ ነገር እንድታደርግልኝ እፈልጋለሁ ሩዝ ጋር። ያውም በደስታ ማድረግ የሚችለው ነገር ከሆነ አደርገዋለሁ። አዎ ማድረግ የምትችለው ነገር ነው። በጣም ቀላል ነገር ነው። በጣም ቀላል። ምን? ከእኔ ራቅ እና ወደ ፈጣሪ ቅረብ። ሩዝ ጋር ተግባባን? አሁን ይህን አስተያየትህን ተውና ሳሎን ሄደ ምግብህን ብላና ከዚህ ቤት ሂድ። በልበል ሂድ። ቱክቼ፣ ለዚህ ነበር አዳን ከአንቺ ጋር እንድትቆይ ያሳመነሻት የነበረው። አዳን የቀረብሻት አንቺና ቦራን አንድ ላይ እንድታደርጋችሁ ፈልገሽ ነው። ታውቂያለሽ፣ ያደረገችሽ ነገር በሙሉ ይገባሻል። አታላይ ነው አልኩሽ እኮ አክስቴ ቤልማ። አሁንም አታላኛለች እያልሽ ነው? ለማንኛውም ሌላ ነገር አልተፈጠረም። ምን መሰለሽ፣ ለቦራ እንደምወደው ነግሬዋለሁ። ቦራ ምን አለ? ምንም አላለም። ምንም አላለም አክስቴ ቤልማ። በመናገር የራሴን ያዋረድኩት። ከዚህ በኋላ ቦራ ጓደኛ የሆነው መቀጠል አይችልም። ጭራሽ ከናካቴው ላጣው ነው። አክስቴ ቤልማ፣ በዚህ ሊረዳኝ የሚችል አንድ ሰው ብቻ ነው። ምን? እኔ ነኝ? ቦራ የግል ህይወት ውስጥ እንድገባ እንደማይፈልግ ታውቂያለሽ። እናቱ በሆንም የግል ህይወት ውስጥ እንድገባ ግን አይፈልግም። እንግዲህ ሁኔታው ይሄ ነው። እባክሽ ይሄንን እንኳ ቢያንስ አውቃለሁ በይ። አውቃለሁ፣ እሱም በደንብ አውቃለሁ። ግን አክስቴ ቤልማ፣ ሌላ አማራጭም ሆነ መሄጃ ቦታ የለኝም። እሺ ውዴ፣ ይኸውልሽ ውዴ፣ ምን እንደምታደርጊ ታውቂያለሽ? አሁን ተነሽና ሂጂ። ማለቴ በኋላ ቦራ ሲመጣ እዚህ ላይ አይገባም። እሺ፣ ምን ማድረግ እንዳለብኝ እኔም ቁጭ ብዬ በደንብ አስብበታለሁ። በጣም ጥሩ። ደህና ደሪ። በቃ ደህና ደሪ። እውነት ለመናገር በጣም ቆንጆ ሴት ናት፣ ግን ልጅቷ ቱክቼ ናት። ልጄ በፍጥነት ማግባት ባይኖርበት ኑሮ አንቺ እዚህ ቤት ልትገቢ ቀርቶ በሩም ላይ አትቆሚም ነበር ቱክቼ። አሁን ይህንን ንገረኝ እስኪ። ይመስለኛል ይህንን እኔ ስናገረው ምንም ትርጉም የለውም። አዳ ከዛ ሁሉ ነገር በኋላ እዛ ድርጅት ውስጥ መስራቷ ልክ ነው ብለህ ታስባለህ? በእርግጥ እኔም ደስተኛ አይደለሁም። በትክክል ይህንን አዳ በራሷ ብትወስን የተሻለ ነው። እዚህ ጋር ምንም የሚያሳስብ ነገር አይታየኝም። ምንም ቢሆን ሁላችንም ትልልቅ ሰዎች ነን። አንተም እንደዛ ነው የምታስበው? ስለዚህ እኔ ኋላ ቀር ነኝ ማለት ነው። እኔ እንዲህ አይነት ነገር ምንም አይገባኝም። እንደዛ ብሎ ነገር የለም የኔ ናና ከረሜላ። ግን ያው ማለትም አንዳንዴ ውሳኔውን ለወጣቶቹ መተው ጥሩ ነገር ይመስለኛል አይደል? ምንም ደስ አላለኝም። ግን እንተው፣ ማድረግ የምንችለው ነገር የለም። አክስቴ ነርጅስ፣ እኔም ቢሆን እስማማለሁ። ምንም ነገር ማድረግ አንችልም። አዎ ልክ ነሽ። እኔም እንደዛው ነው የሚሰማኝ። ባይሆን ጥሩ ነበር። ውይ ሁሌ ጠይቃለሁ እያልኩኝ እረሷለሁ። ንገረኝ እስቲ፣ ወላጆች አልቤኒያ ነው ያሉት አይደል? አዎ ይሄንን አውርተንበታል። እና እዚህ መጥተው አያውቁም? ማለት ቢያንስ ልጃቸው አይናፍቃቸውም እንዴ? ይገርማል። እንደዚህ አይነት ልጅ ቢኖርሽ አንቺ ይናፍቅሻል? ምን አልሽ? ምንም አላልኩም ውድ አክስቴ። ብዙ ስራ አላቸው መምጣት አይችሉም ያልኩት። ግን ሩዝ ጋር ወላጆቹ በጣም ሲናፍቁት እነሱ ጋር በፈለገው ጊዜ ይሄዳል። እናትና አባቱን ለመጠየቅ ቢያንስ በአመት 2 ጊዜ ይሄዳል እና በቅርቡ አልቤኒያ መሄዱም አይቀርም። እንደ ፈጣሪ ፍቃድ ይገናኛሉ ብዬ ተስፋ አደርጋለሁ። እንደዛ ከሆነ የእናትህን ስልክ ቁጥር ስጠኝና ቢያንስ ደውዬ ላዋራት። ስሟ ማን ነው? ሌይላ። ሌይላ። ውድ አክስቴ፣ ከሩዝ ጋር እናት ጋር ስለምን ልታወሪ ነው እንዴ? የእነሱን የምግብ አሰራር ብጠይቃት ነዋ። ጥሩ ገባኝ። በቃ ጓደኛዬ፣ ነገሮች እየተወሳሰቡ ነው። ተይኝ በእናትሽ ተይኝ። ንገረኛ። ቆይ ለምን እንደዚህ አናደርግም? አሁን ወላጆቼ ወደ ተራራ የሚወጡበት ጊዜ ነው እና ተራራ ላይ ደግሞ ስልክ አይሰራም። ያው ጫካ ምናምን ነው ታውቂ የለ? ደስ ሲሉ
ስለዚህ እኔ ለእናቴ ስልክ ቁጥርሽን እልክላታለሁ። ስታየው ትደውልልሻለች። እርግጠኛ ነኝ ትደውላለች። እሺ፣ ጥሩ ጥሩ፣ እንደዛ እናደርጋለን። አዎ፣ አሁን ልክላታለሁ። አሁን ላክላት። ውይ፣ ማናችሁም ከዚህኛ ወስዳችሁ አልበላችሁም? ምን ነው? እኔ እየበላው ነው። አክስቴ እጅሽ ይባረክ፣ በጣም ይጣፍጣል። የተባረከ ይሁን። ውዳቴ የኔ ልዕልት፣ እንዴ ምን ሆነሻል? እስካሁን አልተኛሽም እንዴ? ምንም አልተኛውም አያቴ። ምን ተፈጥሮ ነው? ነይ ወደዚህ ነይ። ምን ተፈጠረ? ታዲያ ከዚህ በኋላ አትወደኝም ማለት ነው? እንዴት እንደሱ ለማለት በቃሽ? በጣም ትወድሻለች እንጂ። አትደውልም፣ መታም አታውቅም። አጉቲን ጠይቄው ነበር። ታዲያ ከዚህ በኋላ ትመጣለች ወይ ስለው አትመጣም አለኝ። እሺ አጎትሽ ሌላ ቆይ ምን አለሽ? አዳን ትወዳታለህ ወይ ብዬ ጠይቄዋለሁ። ቆይ ታዲያ አንቺ ምን አለሽ? ከዛ ተናደደ፣ በጣም ተናደደ። አዎ ይሄ የማይረባ ጅላጅ። ኧረ አያቴ በፍጹም እንደዛ አይባልም። ውይ በጣም ይቅርታ፣ ይሄ በመካከላችን ይቅር፣ ለማንም እንዳትናገር። አያቴ አንድ ነገር መናገር እችላለሁ? እናቴ ገነት ናት ያለችው? አዎ እዛ ናት። እኔም ማየት ትችላለች አይደል? በደንብ ታይሻለች እንጂ። እና እህቴ አዳን በጣም ስለምወዳት በዛ የምትቀናና የምታዝን ይመስልሃል? አይ አትቀናም፣ በፍጹም አትቀናም። እንደውም ይሄ በጣም ነው ደስ የሚላት። ይኸውልሽ የኔ ውድ ልጅ፣ የኔ ምርጥ ልጅ እህት አዳን በጣም ትወዳታለች እና እህት አዳም ደግሞ ልጄን በጣም ትወዳታለች ትላለች። በዚህ በጣም ነው የምትደሰተው። እንደዛ ትላለች አይደል? አዎ እንደዛ ነው የምትለው በሚገባ። አዎን ለስብሰባው ጽፍ ያለው ብለሽ መጣሽና ያንን አምድ እንዳነባው አስገደድሽኝ። ከዛ ያስነበብሽኝን አምድ ቀርተሽ አስቀመጥሽው አይደል? አዳ ይቅርታ፣ በጣም ይቅርታ። አይኔ ከዚህ በኋላ ሌላ ታሪክ መጻፍ አትችይም። በቃ በጭራሽ እንዳትሞክሪው እሺ? እንደውም ከህይወቴ ከምወዳቸው ሰዎችና ከድርጅቴ ትወጪልኛለሽ እሺ? ከነውሸትሽ ከህይወቴ ውልቅ ብለሽ ውጪ። በጭራሽ ከዚህ በኋላ ላይሽ አልፈልግም። ዳግመኛ አይንሽን ለማየት አልፈልግም። አሁን ሂጂ፣ በቃ ቦራ ሂጂ አልኩሽ። አዳ አስሊ ራሱ ይህንን ያህል አልጎዳችኝም። እሷ እንኳን በዚህ ሰዓት ማን የመጣው? ማን ይሆን? አረ መጣው። ቆይ ቦራ። አዳ አባቴ ጋር ሄደሽ ወደ ሥራ መልሰኝ ብለሽ ጠይቀሽዋል አይደል? አዎ፣ ምክንያቱም ያደረግከው ነገር ልክ አይደለም። ለመባረር የሚያበቃ ምንም ያደረግኩት ነገር የለም። አዎ፣ ወደዚህ የመጣሁበት ምክንያት እሱን ለማለት ነው። ሳስብበት እንደተሳሳትኩ ገብቶኛል እና ይቅርታ። እንዴት ማለት? እና አሁን ወደ ስራዬ ልትመልሰኝ ነው ማለት ነው? አዎ አዳ አርታዬ እንድትሆኝ ይፈልጋለሁ። እሺ
አርታይ ልሆን? አዎ። ግን ቱክቼስ? እሷ ምን ልትሆን ነው? ቱክቼ እሷን ከአርታይነት አባሪያታለሁ እና በተጨማሪ ከሽርክና ሞታለች። ለእኔ ብለን ያደረግከው? አዎ አዳ፣ ሁሉም ነገር ላንቺ ይገባሻል። አዳ፣ ሁሉም ነገር ይገባሻል። ሁሉም ነገር ይገባሻል። እኔ አርታይ ሆንኩ። ስለሚገባኝ አርታይ ሆኛለሁ። አሁን አርታይ ሆንኩ። ህልም ነው እንዴ? ህልም ነው። ሄሎ አጎት ዛፈር፣ እንዴት ነሽ አዳ ውዴ? ሰላም ነሽ? እታች እየጠበቅንሽ ነው። እነማን ናችሁ? ኤሊፍና እኔ ልንወስድሽ ነው የመጣን። ወደ መስሪያ ቤት እንወስድሻለን። ቦታሽ ላይ ትሆኛለሽ። የምትፈልጊውና የምትገባሽ ቦታ ላይ ትሆኛለሽ። እውነትህን ነው? እሺ እሺ አጎቴ ዛፈር፣ አሁኑኑ መጣሁ። በቃ መጣሁኝ። በፍጠኛ ዳ ተነሱ፣ ቁርስ ተዘጋጅቷል። ሻይ እየቀዳው ነው። ደህና አደርሽ? ደህና አደርሽ አክስቴ። ወጣው በቃ። ቁርስ ሳትበይ ሻይ ሳትጠጪ ወዴት ነው የምትሄጂው? ረፍዶብኛል፣ በጣም ረፍዶብኛል። ደህና አደርክ አጎቴ? ደህና አሉ። ደህና አደርክ አስላን፣ እንዴት አደርክ? ስሚ፣ እንዲህ ተጣድፈው ወዴት ነው የምትሄደው? ያው ስራ ረፍዶባት ነዋ የሚሆነው። ይሄ ስራ ፍቅሯ እኔ ምንም አይገባኝም። እና ሁለታችን ብቻ ነን? አዎ፣ ያስሚንም ተኝታለች። ቁርሳችንን እንብላ። ትተኛ። ደህና አደርክ አቶ ቦራ? ደህና አደርክ አቶ ቦራ? እንዴት አደርክ ጌታዬ? ፔሬል እንዴት አደርክ? ደህና አደርሽ? ቆይ ያስሚንን አይተሻታል? አይ አላየኋትም። የት ልትሆን ትችላለች? ቆይ ግን ያንን ራት ምን በላው መቼ ነው? ዛሬ እኮ አለባበሴ እንደዚህ ያደረኩት እሱን አስቤ ነው። ከዛሬ ማለፍ የለበትም። የጠዋት ወሬያችሁን እንዳላቋረጥኩ ተስፋ አደርጋለሁ። አይ አለቃ፣ ለፔሬል እየነገርኳት ያለሁት አያያያይ ማለቴ ካቋረጥኳችሁ ይቅርታ አድርጉልኝ። በሉ ቀጥሉ፣ እባካችሁ ቀጥሉ። ወሬያችሁን ቀጥሉ፣ እባካችሁ በሉ። ጠዋት ገብታችሁ እንደ መስራት ፋንታ ወሬያችሁን ታወራላችሁ። በደንብ አውሩ፣ ግን ደግሞ አትሰሩ። ወሬያችሁን ቀጥሉ። በሉ ቀጥሉ። በአዳ ምክንያት ነው። ታውቂያለሽ፣ አሁን ያለው ነገር ምንም ደስ እያለኝ አይደለም። bizdeeboy.net አቤት። እሺ አቶ ፈርሃት፣ እሺ አገናኛለሁ። አቤት። አቶ ቦራ፣ አቶ ፈርሃት ይፈልግሃል። በጣም ጥሩ ነው። ቢያንስ ወሬሽን ጨርሰሽ አሁን ወደ ስራ ተመልሰሻል ማለት ነው። በጣም ጥሩ። እሺ አስተላልፊልኝ፣ ብዙ አናስጠብቀው። እሺ አቶ ቦራ፣ እሺ ምንም ችግር የለውም፣ አስተላልፋለሁ። በል አቶ ፈርሃት ችግርህን ሁሉ ንገረው። ሰላም፣ ደህና ነን። እናንተ እንዴት ናችሁ? ሰላም ነው? አዎ አቶ ፈርሃት፣ ውሳኔን ወስኛለሁ። ከእኛ ድርጅት ቱክቼ ዲክማን ናት እጩ ሆነ የምትቀርበው። እኔም አዝናለሁ። በሚያሳዝን ሁኔታ አዳ ተወዝኑ ከድርጅታችን ለቃለች። አዎ ያሳዝናል። እኛም አዝነናል። እድል ነው። ያው እንግዲህ እንደምታውቀው አቶ ፈርሃት፣ ድርጅቴ ውስጥ የማይሰራ ነጩ አድርጌ ማቅረብ ልክ አይደለም። አዎ ምንም ማድረግ አይቻልም። እድል ነው። እሺ መልካም ቀን። ወይዘሮ ሽሪንን ሰላም በልልኝ። አመሰግናለሁ። ደህና ሁን። እንገናኛለን።
ጨው ያሉ መስሎኝ ነበር እኮ፣ ግን ስኳር ብቻ ነው ውዴ። የኔ ፍቅር ቦራን አዋርተው ነበር እንዴ? አይ እኔ ከትናንት በኋላ እሱን አላወራሁትም። ምን ተፈጥሮ ይሆን? ቆይ ምን ይፈጠራል? አይ ማለቴ በአጠቃላይ ምን ይሆናል ማለት ነው የኔ ፍቅር? በአጠቃላይ ምን ይፈጠራል ብለሽ እያሰብሽ ነው? ቆይ ይሄ ምን ማለት ነው? ህይወት ውስጥ ነው ወይስ ምን? ፍቅር እስቲ የተፈጠረውን ነገር ንገሪኝ። ቆይ አልገባኝም። አሁንም የሆነ ነገር እየተፈጠረ ነው እንዴ? ውይ ሁሉንም ነገር ማወቅ አለብህ የኔ ፍቅር። አዳጎት ዛፋርን አዋርተው ነበር። ምን ብላ? ቆይ ስለምንድን ነው? ምን ብላ ይመስላል? ወደ ስራው ለመመለስ ነው ውዴ። ለምንድን ነው አንቺ እንደዚህ የምታደርጊው? ቆይ ማለቴ ቦራ ይህንን ነገር ቢሰማ ምስቅልቅል ይፈጠራል። አሁንም ቦራን አታውቀውም የኔ ፍቅር። ቆይ ምን ታድርግ ታዲያ? ምን ታድርግ? ቤት ቁጭ ብላ አድሬ ነው ብላ ታልቅስ እንዴ? አይ እንደሱ ማለት እኮ አይደለም፣ ግን ትልቅ ምስቅልቅል ይፈጠራል። ልልሽ የፈለግኩት ነገር ዝም እንበል ነው። የሚፈጠረው ይፈጠረ በቃ። ውድ አጎቴ፣ የኔ ልዕልት ውዴ፣ እንዴት እዚህ መጣሽ? ማን አምጥቶሽ ነው? ቆይ እኛ ነን ያመጣናት። በድጋሚ እዚህ ምን ትሰሪያለሽ አዳ? እባክሽ ተረጋጊ፣ እባክሽ ምንም አትበይ። እኔ ነኝ እህት አዳን ይዤልህ የመጣሁት። እንድትታረቁ ብዬ ነው ያመጣኋት። ብትታረቁ ደስ ይለኛል። የኔ ልዕልት ስሚ፣ አሁን ምን ታደርጊያለሽ መሰለሽ? እህት ፕሪል ጋር ሂጂና እዛ ጠብቂኝ። እኛ አሁኑን እንመጣለን። እሺ? አዎ ሂጂ ኤሊፍ፣ እህት ፕሪል ጋር ሂጂ። ሂጂ በይ በይ ልዕልቴ፣ በይ እህት ፕሪል ጋር ሂጂ ውዴ። ልጄ ይኸውልህ፣ አዳ ቦታዋ እዚህ ነው። ድርጅት ውስጥ እሷ ከጎን ነው የምትሆነው። ቦታዋ ከጎኔም ከድርጅት ውስጥም አይደለም አባዬ፣ አባርሬያታለሁ። እሺ በቃ እኔ መልሼ ቀጠርኳት። ምንድን ነው? ምንም አልገባኝም። እንዴት ነው መልሰ የምትቀጥራት አባዬ? የሚናን ግማሽ ድርሻ ተጠቅሜ መልሼ ቀጥሬያታለሁ። ምን እያልክ ነው? አልገባኝም። ምን እያልክ ነው? ሚና ከዚህ ዓለም በሞት ከተለየች በኋላ የእሷ ድርሻ በሙሉ የተተወው ለኤሊፍ ነው። የኤሊፍ አሳዳጊነት መብት የተሰጠኝ ደግሞ እኔ ስለሆን እስካሁን ድረስ ስልጣኔን ለምንም ተጠቀሚበት አላውቅም። አሁን ግን ኤሊፍ አዳን መልሳ እንድትቀጥርበት እየተጠቀምኩበት ነው ማለት ነው። አቶ ቦራኔ፣ እባክሽን ተይ ልጄ። አንቺ ምንም መናገር አይጠበቅብሽም። መናገር የምፈልገውን ነገር ተናግሬያለሁ። አጎቴ እንኳን ደህና መጣ። አመሰግናለሁ አሊ። እንኳን ደህና መጣሽ አዳ። እቺ ደግሞ እዚህ ምን ታደርጋለች? ውይ ብታይ ፒሪል፣ ጸጉርሽ በጣም ያምራል። ያንቺም ግን እኮ የበለጠ ያምራል። ቆይ ግን እዚህ ምን ልትሰሪ ነው የመጣሽው? እህቴ ፒሪል፣ ሰዎቹ ውስጥ በጣም አስፈላጊ ወሬ እያወሩ ነው። ከዛ እኔን እዚህ ላኩኝ። አባዬ፣ እኔን ሳትጠይቅ ድርጅት ውስጥ ምንም አይነት ውሳኔ መወሰን አትችልም ልጄ። ስለዚህ የገዛ ድርጅቴ የጻፈውን ሕግ ምንም አታውቅም ማለት ነው። 5% ድርሻ አለኝ አልኩ። የፈለግኩትን ሰው የመቅጠር መብት አለኝ። ሕጉ ይፈቅድልኛል። እሺ፣ እንደዛ ከሆነ ምን እንደምታደርግ ታውቃለህ? እንደዛ ከሆነ እኔ ከወንበሬ ልነሳና አዳ ትቀመጥ። እሱ ይመችሻል አዳ? በጭራሽ አቶ ቦራ፣ እሱ ያንተ ቦታ ነው። አሁንም ንግግሯ ይጋጥ ወጥ ነው። ውድ አጎቴ፣ እኛ እዚህ መሀል ባንገባ የተሻለ አይመስልም? አይ ሁሉም ሰው ባለበት የመጨረሻ ንግግሬን እናገራለሁ እና ሁሉም ሰው ውሳኔን ይስማ። እስከ ዛሬ ድረስ አንዴም ቢሆን የድርጅቱ ሥራ ውስጥ አንድም ቀን እጄን አስገብቼ አላውቅም። ይሄ ማለት ደግሞ ባለኝ 5% ድርሻና ስልጣን መሰረት አዳም መልሼ ቀጥሬያታለሁ። ከዚህ ውጪ ምንም ማድረግ አልችልም። ይህንን ድርጅት የመሰረትኩት ከታች ነው አባዬ። ከአንተ 70 ሳንቲ ያልተቀበል በእኔ ተማምናና ከጀርባ የነበረችው ሴት አንድ ሴት ብቻ፣ እሷም የሞተችው እህቴ ነው። አሁን የእህቴን ድርሻ እኔን ለመጉዳት እየተጠቀምክበት ነው ያለው አባዬ። የኔ ልጅ፣ የእህትን ድርሻ አንተን ለመጉዳት እየተጠቀምኩበት አይደለም። እንዲያውም በተቃራኒው ለውዷ ኤሊፍ የተወችውን ድርሻ እሷን ደስተኛ ለማድረግ እየተጠቀምኩበት ነው። እህትም በሕይወት ብትኖር እንዲህ እንደምታደርግ ምንም አልጠራጠርም። በቃ ከዚህ በላይ ምንም ነገር አታውራ እባክህ። አዳን አባርሬያታለሁ። እኔ ደግሞ ያባረርኩትን ሰው መልሼ አልቀጥርም፣ አላደርገውም። እሺ፣ ድርጅት ውስጥ ሌላ ስራ ፈልግላት። ትልቅ ድርጅት ነው፣ ምን ችግር አለው? አባርሬሻለሁ። አንቺ ግን አይንሽን በጨው አጥበሽ አባቴ ጋር ሄድሽ። አልፈልግሽም አልኩሽ እኮ አዳ። ይህን ያህል ክብር የለሽም እንዴ? ቦራ ተው፣ ከፊት የቆመችው ሴት ልጅ ናት። ክብረ ቢስ አይደለሁም። ቆይ ምንድን ነው? ሲጀመር አንተ ስራህን በስነ ስርዓት ብትሰራ ኖሮ እኔም እንደዚህ አላደርግም ነበር። ይገርማል። ደስ ይላል።
ይሄ በጣም ድንቅ ነው። ጥሩ ቡድን መስረታችኋል። ባካችሁ ምርጥ ቡድን ነው የመሰረታችሁት። እንግዲህ ታላቁ ዛፈር ዶርሱስ ድርሻውን ተጠቅሞ አዳ ቶርዙንን መልሼ እንድቀጥራት ከፈለገ እቀበለዋለሁ። አዳን እቀጥራታለሁ። እሺ። ድርጅት ውስጥ አንድ ክፍት የሥራ ቦታ አለ። የቢሮ ተላላኪ ነው። እየቀለድክ ነው እንዴ? አሁኑኑ ምላሽሽን እንድትሰጭኝ እፈልጋለሁ። አዳ ትቀበይዋለሽ? ትቀበያለሽ ወይስ አትቀበይም? ንገሪኝ። ስለሰጠኸኝ እድል በጣም አመሰግናለሁ አቶ ቦራ። ተቀብያለሁ። መቼም ቢሆን አሳፍረሽኝ አታውቂም። መቼም ቢሆን ጓደኛዬ፣ ሁልጊዜ የምትጠይቅኝን ጥያቄ ዛሬ አንቺ ልጠይቅሽ እችላለሁ? አዎ ትችያለሽ፣ ጠይቂኝ። ቅድም የተፈጠረው ነገር ንገሪኝ። ህልም ነው እንዴ? አይደለም፣ እንደ ሁልጊዜው እውንና ህይወታችን ነው። አንቺ ልጅ የቦራ የቀድሞ ረዳትና የድርጅቱ ጸሐፊ ነበርኩ ብለሽ እኮ የፈለግሽበት ቦታ ሄደሽ መቃጠር ትችያለሽ። ንገሪኝ፣ እዚህ ምን እያደረግሽ ነው? እዚህ ድርጅት ውስጥ የማገኛቸውን እድሎች እወዳቸዋለሁ ሰሊ፣ ለዛ ነው። ቆይ ስንት ጊዜ ልንገርሽ ግን ምንም ቢሆን ከዚህ ድርጅት መውጣት የለብኝም ብዬ ብዙ ጊዜ ነግሬሽ የለ እንዴ? ግን ጓደኛዬ፣ ከዚህ በኋላ የቦራ ጸሐፊ አይደለሽም። የድርጅቱ ተላላኪ ነው ያደረግሽ። አይገባሽም እንዴ? እሺ ምን ላድርግ? ማለቴ ሁሉም ሰው እንዲሁ ዝም ብሎ ትልቅ እድገት አያገኝም። እንደዛ ብሎ ነገር የለም። በጣም ዝቅ ብዬ እየጀመርኩ ነው። ደስ አይልም፣ ግን ይሁን፣ ችግር የለውም። ይሁን። እንደዛ ከሆነ ጥሩ ጓዴ፣ ምን ማለት እችላለሁ? መልካም እድል። ቱክቼን እዚህ ብቻዋን መተው አልችልም እና ቦራ ሁሉ ያይሻል። ስሚኝማ፣ ቅድሚያቸው ቱክቼ ወደዚህ እንደተመለሽ ስትሰማ ራሷ ልትስት ነበር። ቆይ ጠብቂ፣ ቆይ ይሄ ገና መጀመሪያው ነው። ጠብቂ። ሽሪን ደወለች። አቤት እህቴ ሽሪን። ደህና ነኝ፣ ደህና ነኝ፣ አመሰግናለሁ። አንቺ እንዴት ነሽ? ምን? የምርሽን ነው? እህት ሽሪን፣ ስራ ቦታ ነኝ ያለሁት። ምንም አታስቢ። እኔም በጣም ደስ ብሎኛል። አመሰግናለሁ፣ አመሰግናለሁ። እንገናኛለን። ቻው። ቆይ ምን ተፈጥሮ ነው? አይንሽ እኮ በጣም ቀላ። ቦራ የሚያደርገውን ነገር አያውቀውም። መጨረሻ ላይ ገባሽ አይደል? አውርዶ የድርጅቱ ተላላኪ ያደረግሽ ለዚህ ነው። ለሽልማቱ ቱክቼን ነው ጨው አድርጎ ያቀረባት። እሱ እንኳን ስለተባረርሽ የሚጠበቅ ነገር ነው ጓደኛዬ። አሁን የት ነኝ? የት ነኝ? አዎ እዚህ ነኝ። እዚህ አለው። የሚገባኝ ቦታ ላይ ነው ያለው። ተመልከች፣ ተመልሻለሁ። ያ እጩነት የሚገባው ለእኔ ነው። እና ደግሞ ታውቂያለሽ፣ ማንም የኔን ነገር እንዲወስድብኝ አልፈቅድም። አትፈቅጅም? ሂጂና ሳያቸው። አትጩይ። ጀግና። ውድ ቦራ፣ ያደረግከው ነገር ደስ አይልም። እሱን ጉዳይ እዚህ ጋር እንዝጋው ቱክቼ። እሺ በቃ እንዝጋው። ማለቴ ህዝብ ፊት ቃልህ እንዲታጠፍ ነው የተደረገው። አጎቴ ዛፈርም ቢሆን ራሱ ልክ አልሰራም፣ አዋርዶሃል። ሐቀኝነትና ፍትሐዊነት ለእኔ ትልቅ ቦታ አለው ብለሃል ነበር እና ይሄ ነው ያንተ ፍትህ? ምን እያደረግሽ መሆኑ ነው? ምን እያደረግሽ ነው? ቢሮዬ እንደዚህ መግባት አትችይም። በይ ውጪ፣ ውጪ አልኩሽ እኮ። ቦቷ ያልሆነ ቦታ መገኘት ያስደስታታል። በጣም ተወዷለች። የምወስነው እኔ ሳልሆን አንባቢዎቻችን ናቸው። ሁለታችሁም የየራሳችሁን አምድ ትጽፋላችሁ። ከዛ ድረገጹ ላይ እንለቀዋለን። ብዙ የተነበበለት ሰው እጩ ይሆናል አላልክም? ቆይ መቼ ነው የቱክቼ አምድ ታይቶ የሚያውቀው? እንዴት ነው ስሟ ለዳኞቹ የቀረበው? በድርጅቴ ውስጥ ባገኘሽው ስኬት ድርጅቴ ውስጥ ሳሰሪ እጩ አድርጌ የማቀርብሽ መስሎች ነበር እንዴ? ታዲያ ግን አሁንም የምሰራው ድርጅት ውስጥ ነው። አዎ፣ ግን ተላላኪ ሆነሽ ነው። አሁን ቦታሽን አግኝተሻል ውዴ። ምን ያህል ደስ አለሽ ግን? ተላላኪ በመሆኔ ምን ያህል ተደሰትሽ? ምን ተፈጠረ? እኔን አስወጥተሽ ውድድር ውስጥ አንቺ ቀጠልሽበት? ወይዘሪት ቱክቼን ስታናግሪያት በጣም እየተጠነቀቅሽ አዳ፣ የድርጅቱ አርታኢና የእኔ ሸሪክም ጭምራት እና ደግሞ ከዚህ በላይ በዚህ ጉዳይ ላይ ጊዜን ማቃጠል አልፈልግም። የቱክቼን ጽሑፍ የመረጥኩት እኔ ነኝ፣ ምክንያቱም የቱክቼ ጽሑፍ የበለጠ ትኬታማ ይሆናል ብዬ ስለማመን። እና ይሄን የወሰንከው አምዶቹ ከመጻፋቸው በፊት ነው? በቃ ወስኛለሁ። እሱ ነው ነጥቡ። ምርጫዬን ወስኛለሁ።
አዳ ለውድድሩ የቱክቼን ስም የሰጠሁት የቱክቼ ጽሑፍ የበለጠ ሐቀኛና ከልብ የወጣ ይሆናል ብዬ ስላመንኩበት ነው። እና ወይዘሪት ቱክቼ በስራም ትቀድምሻለች። ስለዚህ ብዙ ማውራት አልፈልግም። ይሄ ጉዳይ እዚህ ጋር አብቅቷል። እንደዚህ ነው ወዳዳ። አሁን ሂጅና ወረቀቶቹን አምጫቸው። ምንም የምፈርመው ወረቀት የለኝም። መሄድ ትችያለሽ። ከአንቺ ጋር ሌላ አንገብጋቢ የሆነ ጉዳይ አለኝ ወይዘሪት ቱክቼ። ቦራ አንቺና እኔ እኩል እንዳልሆንን ግልጽ አድርጎ ነግሮሻል። ግን አንቺ የሚገባሽ አይደለሽም። ከእኔ ጋር ምን አይነት ጉዳይ ሊኖርሽ ይችላል? ግን ቆይ ግን አንቺና ሩዝ ጋር መሃል ምን አይነት ስምምነት ቢኖር ነው ክፍሌ ድረስ መጥተሽ እንደዚህ አይነት እርባና ቢስ ወሬ ማውራትና ጥያቄ መጠየቅ አትችይም? ግልጽ ነው። ቦራ የመጀመሪያ ፍቅሬን ሲከታተለውና አንቺን በሱ ስታስፈራሪ የሩዝ ጋርን ስም አላነሳሽው። ለምንድን ነው? ምክንያቱ ይሄ ነው። ሴት ልጅ መሆን አለባት ብለሽ የምታስቢው ነገር ራስሽን ያሰቃይሻል። ታሳዝኛለሽ። ሲበዛብሽ ነው። ለዚህ ልታመሰግኝኝ ይገባል። የምታወሪውን ነገር ማመን አልችልም። እንደፈለግሽ። አውቃለሁ፣ ሁሉንም በደንብ አውቃለሁ። ከሩዝ ጋር አንድ ያደረግሽው ነገር እንዳለ አውቃለሁ። አክስቴ ቤልማ ወደ ድርጅቱ እንዴት እንደገባሽ አሁን ትሰማለች። መጥቻለሁ። እንኳን ደህና መጣ እንድልህ ነው የምጠብቀው፣ ግን እኔ እንደዛ አልቀበልህም። ቤልማ፣ ቆይ ግን እንዴት ብትደፍር ነው የሞተችውን ልጄን ሚናን ተጠቅመህ? ቆይ እስኪ ንገረኝ፣ ያችን ልጅ ወደ ስራዋ እንድትመልሳት ማን ነው መብት የሰጠ? ይኸውልሽ ቦራና አዳ ሁለተኛ ዕድል ያስፈልጋቸዋል። በዛ ላይ ደግሞ ኤሊፍ ናት ይህንን የፈለገችው። አረ እሷ ናት የፈለገችው? ግን ቢሆንም ስለ ጉዳዩ እኔን አላማከርከኝም። ሚና የሰጠችህን የልጅ ማሳደግ መብትና ድርጅቱ ውስጥ ያላትን ድርሻ ተጠቅመህ ያችን ልጅ መልሴ ኤቦራ ድርጅት ውስጥ እንድትገባ አደረካት። ግን የኔን ልጅ ሚናን በምን አይነት ተግባር እየተጠቀምክባት እንደሆነ ገብቶሃል አይደል? ይሄን ነገር ግን አዙረህ አስበኸዋል? ይኸውልሽ አንቺስ ብትሆኝ እውነቱን እስካልተጋፈጥሽ ድረስ ሚናን በየቀኑ ስንት ጊዜ እየገደልሻት እንደሆነ ታውቂያለሽ? እስቲ መልሽልኝ። እንደዛ ብለህ ነው ራስን የምትከላከለው? እንደዛ ነው? አዎ ቤልማ፣ እንደዛ ብዬ እከራከራለሁ። እናም በዚሁ አቋሜ ነው የምቀጥለው። ሐዘንሽን ተጋፈጭ። እነዛን ፎቶዎች ከሳጥኖችና ከሻንጣዎች ውስጥ አውጪና ህመምሽን ተጋፈጭ። በቃ ይኸውልህ የራስህን የውስጥ ስቃይ ለመጋፈጥ የምትፈልገው የልጃችንን የሚናን ትውስታ ለመርሳትና ሞቷን አምነህ ለመቀበል ከፈለግ ራስህን ችለህ አድርገው። በራስህ መንገድ ተወጣው፣ ግን በእሱ አትጠቀም። ይኸውልህ እኔ በጭራሽ እንደዛ ማድረግ አልፈልግም። ይኸውልሽ ቤልማ፣ ሚና አይናችን የሚሳሳላት ብቸኛ ሴት ልጃችን ነበረች። አውቃለሁ። የቦራ ታላቅ እህትና የኤሊፍ እናት ነች። ዓለም ላይ እነዚህን ቆንጆ የሆኑ ነገሮችን ትታልን ነው የሄደችው። ለምን ከእሷ ያገኘነውን ቆንጆ ነገሮች እንዲያስቡ አታደርጊም? ለምን ከእሷ ያገኘናቸውን ቆንጆ ነገሮች እንዲያብቡ አታደርጊም? ቦራ ቁስሉን ከአዳ ጋር ለምን እንዲያክም አትፈቅጂለትም? ውዴ፣ ለምንድን ነው ሁለተኛ ድል ልትሰጫችሁ አልፈለግሽው? አንደኛ፣ ከዚህ በኋላ ዳግመኛ የልጄን ስም ከዛች ልጅ ጋር ደግመ ስታነሳ መስማት አልፈልግም ዛፈር። ሁለተኛ፣ ለአንዲት እናት የልጇን ማጣትና እንዴት መርሳት እንዳለባት መናገር አትችልም። እንደዛ ማለት መብት የለህም፣ አትችልም። ቤልማ ውዴ ስሜ፣ ውስጥሽ ያለውን ሐዘን አምቀሽ ይዘሽ ራስሽን እየጎዳሽ ነው። አውቃለሁ። ይህንን ለኤሊፍ ብለሽ ነው የምታደርጊው። ሐዘንሽን እንድታዩ አትፈልጊም፣ ግን አሁንም ኤሊፍ ገና ልጅ ነች። እንደዛም ሆኖ ግን እሷ ከአንቺ በላይ ሐዘንን እንዴት ማስተናገድ እንዳለባት ታውቃለች። ይኸውልሽ ቤልማ፣ አንቺ ይህንን ስቃይ ካላስወገድሽና ውስጥሽ ከዚህ በላይ ከቆየ ራስሽኑ ያጠፋሻል። እባክሽ እንደዚህ አታድርጊ። ታስፈልጊናል። ዝም በል፣ በፈጣሪ ስም ዝም በል። ከጀርባዬ ሆነህ ብዙ ነገር ካደረግክ በኋላ እንደማስፈልግህ አትናገር እባክህ ዛፈር። አዎ አትናገር። ከዚህ በኋላ እንድትናገር አልፈልግም። በቃ
ጠረጴዛዬን ወሰዳችሁ፣ ኮምፒውተሬንም ወሰዳችሁ። ግን አሁንም ጭንቅላት አለኝ። አሁንም መጻፍ እችላለሁ። አሁንም እጽፋለሁ። እና ታያላችሁ፣ ይህ ጽሑፌ ኢንተርኔት ላይ ብዙ አንባቢ ካላገኘ እኔ አይደለሁም። አንዳንዴ ከልብ ምታችን እኩል ለመሆን የማንችልበት ጊዜ አለ። ይሄ ማለት ለዓመታት በሳይንስና በሕክምና ዓለም ውስጥ ሰዎች ሲከራከሩበት የኖሩበትን ነገር መጋፈጥ ማለት ነው። እነዚህ ነገሮች በሌላ አባባል የደም ስር ዝውውር የሚባሉ ልብ ውስጥ የሚሰሙ ስሜቶች ናቸው። ምንም አትፍሩ። ከፈለጋችሁ ደስተኛ የሚያደርጋችሁን ልብስ ልበሱ። የፍቅርን በር ልናንኳኳ ነው የምንሄደው። ያለ ምንም አመንታት በሩን ከፍተው ወደ ውስጥ የሚገቡት በጣም ደስ የሚል ዘፈን ይዘፍናሉ። ግን አመንትተው የገቡት ምንም አይነት ደስታ አያገኙም። እንደውም በከባድ ሐዘን ይቆራመታሉ። ይህ ሐዘን ሙሉ ሕይወታቸውን ጨለማ ያደርገዋል። ለምንድን ነው የተመለስሽው? አያገባህም። በይ ንገሪኝ። እዚህ ቢሮ ውስጥ ልትላላኪ ነው? አይመለከትህም። አያገባህም። ቆይ አንተ ማነህ? እኔ ባልሽ ነኝ። ላስታውስሽ? አይ ምንም አይደለህም። አክስትሽ ናት። እሷ ግን ከአንቺ ጋር አትስማማ። አቤት አክስቴ ነርጂስ። ሩዝ ጋር ልጄ ማውራት ትችላለህ? አይ ሁሌም ለአንቺ ጊዜ አለኝ፣ ይመቸኛል። ምን መሰለ ልነግርህ የፈለግኩት ትላንትና ወላጆች ያሉበትን ቦታ ነግረኸኛል፣ ግን መጠበቅ ስላልቻልኩ ነው። ስለዚህ ስልኳን ብትሰጠኝ ጥሩ ነው። ቢያንስ እናትህን በስልክ ላውራ ትፈልጋለሁ። የእናቴን ስልክ እሰጥሻለሁ፣ እልክልሻለሁ። በጣም ጥሩ። ትንሽ ቆይቼ እልክልሻለሁ። የእናቴን ስልክ በኋላ እልክልሻለሁ። እሺ በቃ እጠብቃለሁ። እሺ ጥሩ፣ እንገናኛለን። ቻው 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 ቻው። ድምጿን እንኳን ሰምቼ የማላውቃትን የእናትህን ስልክ ለአክስቴ ልትሰጣት ነው? ምን ሆነ? ወላጆች ያሉበትን ሁኔታ ታውቂያለሽ? አውቃለሁ። እንዴት አላውቅም? እነሱ ባሉበት ችግር ምክንያት ነው ከ3 ዓመታት በፊት ከአንተ ጋር የተጋባሁት። ሩዝ ጋር ነገሮች ልክ አይደሉም። አትታገል። እኔ እንደዛ ብዬ አላስብም። አክስትሽም እንደዛው። አሁንም አይመስለኝም እያለ ነው። አሁንም እንደዛ ነው የምታስበው እንዴ? ሩዝ ጋር ነገ የፍርድ ቤት ቀጠሮ አለን እና ነገ እንፋታለን። ከዛ እስከ መጨረሻው እገላገለሃለሁ። አንቺም ብሆን እንደዚህ እርግጠኛ አልሆንም። ፍርድ ቤት አልመጣውም ይባል፣ ከዛ ምን ይፈጠራል? ወይስ ደግሞ መጣው እንበል እና ለዳኛው ክቡር ዳኛ ሚስቴን በጣም ነው መወዳት፣ መፋታቱን አልፈልገውም፣ አብሬያት መኖር እፈልጋለሁ ብለውስ? እንደዛ ለማድረግ እንዳታስብ ትሰማኛለህ? ምን ችግር አለው? ቤተሰብ ለመመስረት ቀላል። ዳኛው ከኔ ጋር እንደሚስማማ እርግጠኛ ነኝ። አዳ ስሚኝ፣ ሁሉንም ነገር ማስተካከል እፈልጋለሁ። እባክሽን እድል ስጪኝ። ሲጀመር አንድ ነገር ለማስተካከል የተሰበረ የሚስተካከል ነገር መኖር አለበት። ግን በእኛ መሀል ያለው ነገር ሁሉ ውሸት ነው። ሁሉም ውሸት ነው። ምኑ ነው የምናስተካክለው? አዳቴ እባክሽን እድል ስጪኝ። እባክሽን አንድ እድል ስጪኝ። ስለዚህ እድል ነው የምትፈልገው? አዎ። ለቤተሰቤ ውርደት እንዳትሆንብኝ ስል አንድ እድል ልሰጥ እችላለሁ። ነገ ፍርድ ቤት ትመጣና ፍቻችንን እንፈጽማለን። እሱን ካላደረግ ለአክስቴ ሁሉንም ነገር አንድም ሳላስቀር የቤተሰብህ አባል ግማሹ ማፊያ መሆኑንና ግማሾቹ ደግሞ እነሱን ሽሽት ላይ እንደሆኑ ነግራታለሁ። አዳ ዝም በይ፣ ሰዎቹ ይሰሙሻል። በቃ ይስሙኝ። ዝም በይ። ሁሉም ይስማ፣ እናገራለሁ። አሁን ትዕግስቴ እያለቀ ነው። አፍንጫዬ ላይ ደርሶብኛል። ሩዝ ጋር ከዚህ በላይ እያበሳጫ አትፈታተነኝ። አሁን ለአክስቴ የተሳሳተና መቼም ልታገኘው የማትችለውን ቁጥር ላክላት። ከዛ በኋላ ሁሉንም ነገር ራሷ ትደርስበታለች። Aşk kendi seçer, sen bilemezsin. Yapar tahtını, bahtını yenemezsin. Su akar yolunda, önüne geçemezsin. Uzundur aşka çıkan yollar, ya gerçek olsa şu masallar. Taksan da başına